13 ወር ያላት የሰው ዘር። በሶስተኛ ደረጃ ሀገራችን ኢትዮጵያ። ሰላም ውድ ተመልካቾቻችን፣ ይህ ሳቅ ስፖርት ነው። ሳቅ ስፖርት እንደተለመደው ዛሬም በሌላ ስራ ተመልሷል። መልካም ቆይታ ይሆንላችሁ። በአዝናኝ ድርጊቶቹ የሚታወቀው ታዋቂው አሜሪካዊ ወጣት ዩቲዩበር አይሾ ስፒድ ኢትዮጵያ የገባበት 4 ዋና ምክንያቶች ይዘላችሁ ቀርበናል። መልካም ቆይታ ይሆንላችሁ። አንደኛ፣ ኢትዮጵያ የራሷ የሆነ የዘመን አቆጣጠር እንዲሁም 13 ወር ያላት ብቸኛ ሀገር መሆኗ ለተከታዮቹ እንዲያስተዋውቅ ተደርጓል። Because we are in 2018, our calendar. What? Yeah, this is a very unique country. 2018. ሁለተኛ፣ ሀገራችን ኢትዮጵያ ብቸኛው የሰው ዘር መገኛ መሆኗን ጠቅሰንለታል፣ አስገንዝበነዋል፣ ለተከታዮቹ እንዲያዳርስ ተሰርቷል። You know, Ethiopia is the origin of humankind, so you're Ethiopian too. So I'm Ethiopian? Yes. And interesting part, you just became 8 years younger. You just time traveled back in time. በሶስተኛ ደረጃ ሀገራችን ኢትዮጵያ ቅኝ ግዛት ያልተገዛች ብቸኛዋ ሀገር መሆኗን በተለይም ደግሞ ለወጣቱ ተከታዮቹ በቻናሉ እንዲያዳርስ ተሰርቷል። Yeah, he told me that 20 times. አራተኛው፣ ሀገራችን የአረንጓዴ ወርቅ የኢኮኖሚያችን ዋልታ የቡና መገኛ መሆኗን አሳይተንበታል። ከማስቀመስም ከማስጎንጨትም ድረስ Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia, in the southern part of Ethiopia. Yes. Coffee was invented in Ethiopia? Yes. በተጨማሪም እጅግ ድንቅ የሆኑት ባሎቻችን ከስራ እስከ ጭፈራ፣ ከቡና እስከ ጥሬ ስጋ እንዲሁም እንግዳ ተቀባይነታችን በአንድ ጀንበር ችግኝም አስተክለን በወፍ በረር ለተቀረው ዓለም በማስቃኘት በብዙ አትርፈንበታል። ስትከታተሉት የቆያችሁ ሳምንታዊው ሳቅ ስፖርት ፕሮግራማችን ነው። መልካም ቆይታ ይሆንላችሁ።